በድሮ ጊዜ ከአንድ ወንዝ አጠገብ ካለ ዛፍ ላይ የምትኖር ጦጣ ነበረች። ጦጣዋም ከዛፉ ላይ የምታገኘውን ጣፋጭ ፍሬ እየበላች ትኖር ነበረ። ከዕለታት አንድ ቀን በወንዙ ውስጥ ይኖር የነበረ አንድ አዞ ጦጣዋ አንዲት ፍሬ እንድትወረውርለት ጠይቃት። ጦጣዋም አንድ ፍሬ ወረወረችለትና አዞውን ፍሬውን ሲበላ በጣም ስለጣፈጠው እባክሽ አንድ ጨምሪልኝ ሲላት ጦጢትን በድጋሚ አንድ ወረወረችለት። አዞውም የተሰጠውን አንዲት ፍሬ ይዞ ለሚስቱ ወሰደላት። የአዞ ሚስት ፍሬውን ከበላች በኋላ ይህንን ፍሬ ወዳገኘበት ቦታ ውሰደኝ አለችው። ባልየውም አዞ ከአንዲት ጦጣ እንዳገኘ ነገራት። ተያይዘው ወደ ጦጣዋ ዛፍ ሄዱ። የአዞ ሚስት ጦጢትን እባክሽ ጦጢት 2 ፍሬዎች ደግመሽ ስጪኝ አለቻት። ጦጢትም እሺ ብላ ወረወረችላት። የአዞ ሚስትም ጦጢትን አመስግና እኛም በተራችን ምሳ እንጋብዝሽ ብላ ጠየቀቻት። ጦጢትም እኔ ዛፍ ላይ መውጣትና መውረድ እንጂ ወንዝ ውስጥ መሄድ አልችልም አለቻት። አዞዋም ችግር የለም እኛ ተሸክመን እንወስድሻለን ምንም አትሆኝም ብላት ጦጣዋን በጀርባዋ ተሸክመው ወደ ቤታቸው ይዘዋት ሄዱ። 3ቱም አብረው እየሄዱ እያለ ባልየው አዞ አሁን ምሳ እንበላለን ብሎ ሲናገር ጦጢትም እሺ እኔም ከእናንተ ጋር ምሳ በላለሁ አለች። ከዛም አዞ በመጀመሪያ ምሳችንን ከእኛ ጋር ትበያለሽ፣ ከዚያም ራታችንን ደግሞ አንቺን እንበላሻለን ሲላት ጦጢትን በድንጋጤ እንዴ ለምን ትበሉኛላችሁ? ምን ያጠፋሁት ነገር አለ እንዴ? ጣፋጭ ፍሬ የሰጠኋችሁት እኔ ነኝ አለቻቸው። ጦጣዋ ምን ትሆን? ቀጣይ ክፍል እንገናኝ።